በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ቅዱሳን በዓለም ዙሪያ እንደምን አላችሁ? ሰላም ከረማችሁ? ኢየሱስ ክርስቶስ ጌታ ነው። እኔ መብራቱ ተሻገር እባላለሁ። አውስትራሊያ ሜልበርን ነው የምኖረው። የእግዚአብሔርን አገልግሎት አገለግላለሁ። የእግዚአብሔርን ስራ እሰራለሁኝ። የወንጌልን አገልጋይ ነኝ። ጌታ ኢየሱስ ይባረክ። ለነዚህ 42 ዓመት ጌታን ስከተልና 40 ዓመት በላይ ደግሞ ጌታን ሳገለግል ቆይቻለሁ። የእግዚአብሔር ጸጋ በስቶልኝ ምሕረት በስቶልኝ አሁንም ደግሞ 40 ዓመት ደግማለሁ ብዬ አምናለሁ። ምክንያቱም ዓመታትን ሁሉ የሚያቀዳጅ እሱ ብቻ ነው። እግዚአብሔር በዘመናት ሁሉ ታላቅ ነገር ያደርጋል። እግዚአብሔር ኃይልን ይሰጣል፣ ያድሳል። እንደ ካሌብ 85 ዓመት ዕድሜ ነኝ፣ ግን አሁን እንደ 40 ዓመት ዕድሜ ነው ጌታን ማገለግለው። ይሆንም እነሆ አሁንም ለመዋጋት ለመውጣት ለመግባት ጉልበቴ ያው ነው ብሎ እንደተናገረ ዛሬም ጉልበትን የሚጨምርልን የእግዚአብሔር መንፈስ የእግዚአብሔር ጸጋ ነው። የእግዚአብሔር ምሕረት በእኛ ሕይወት ሲበዛ እግዚአብሔር ገና ልጅነታችን ሁሉ እንደገና ጎልማሳነታችን ሁሉ ያድሰዋል። የጌታ ስም የተባረከ ይሁን። ዛሬ ከእናንተ ጋር አብሬ ሼር ላደርገው የሚፈልገው ቃል አለ። ከሱ በፊት እግዚአብሔርን እናመሰግናለን። ከዛ በፊት እንጸልያለን። ጌታን እናከብራለን። ክብር ሁሉ ለጌታ ኢየሱስ ክርስቶስ ሲሆን እንኳን ለጌታችን ለኢየሱስ ክርስቶስ ታላቅ በዓል የልደት በዓል አደረሳችሁ ላለሁ በዓለም ላይ ላላችሁ ቅዱሳን ሁሉ ሰላም እላችኋለሁ። ሜሪ ክሪስማስ ብያለሁ። ጌታ ይባረክ። ሃሌሉያ። አባት ሆይ እናመሰግናለን። ደግሞ ዛሬ ስጦታችን የሆነውን ኢየሱስ ክርስቶስን በመስጠትህ ጌታ እኔና ወንድሞቼን እህቶቼን ስለረዳህን ተባረክ። ዛሬ ይህን አዳማጮቼን ጌታ አንተን የማያውቁ ይህን ስጦታ እንዲቀበሉ በእምነት በኢየሱስ ክርስቶስም እኛ ያገኘውን ሰላም፣ ደስታ፣ ረፍት በኢየሱስ ክርስቶስ እንዲያገኙ ጸለይን። ስለሰማን ተባረክ በኢየሱስ ክርስቶስ ስም። የእግዚአብሔር ስም የተባረከ ይሁን። ዛሬ የእግዚአብሔር ቃል ንባባችን በኢሳይያስ ምዕራፍ 9 ላይ ቁጥር 6 ላይ ያለውን ቃል ነው ማነበው። እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለቅነትም በጫንቃው ላይ ነው። የሚገርም ነው። አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት በዙፋኑ በመንግስቱ ሁሉ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ብሎ መጽሐፍ ቅዱሳችን ይናገራል። እግዚአብሔር ወገኖች ስጦታ የእግዚአብሔር ስጦታ በሚል ነው ላካፍላችሁ የምፈልገው። እግዚአብሔር ምን አይነት ስጦታ ሰጠን ቢባል የሚገርም ስጦታን የሰጠን እግዚአብሔር ከሁሉም በላይ እግዚአብሔር ሁሉን በኃይሉ ፈጠረ ይላል። ሰማያትን በሙሉ በኃይሉ ፈጠረ። በሰማይ ያለው ምንድነው ቢባል መላእክቶች አሉ። ኪሩቤል፣ ሱራፌል፣ ቅዱሳን መላእክቶች በቅዱሳን በሚካኤል ስም በሱ ስር ያሉ ሚሊዮኖች ናቸው። ምክንያቱ ተዋጊዎች ናቸው። እንደገና በገብርኤል ስም ደግሞ ያሉ ደግሞ ጋንታዎች ማለት ነው፣ ጭፍራዎች ማለት ነው። ብዙ ሚሊዮኖች ናቸው። ምክንያቱም የምስራች ጉድ ኒውስ ለማድረስ ከሰማይ ወደ ምድር የሚላኩ ለሰው ልጆች እግዚአብሔር እነዚህ መላእክቶች የማናቃቸው ስማቸው ያልተነገረ ድንቅ የሆነ ስማቸው ድንቅ ነው። ስሜ ድንቅ ነው ለምን ትጠይቀኛለህ ብሎ ያዕቆብ ሲናገር እናያለን። ብዙ ያልተነገሩ ስሞች አሉ እና በሰማያት በዙፋኑ ላይ ያሉ ኪሩቤል፣ ሱራፌል የሚባሉ ዙፋኑን ጠባቂዎች ናቸው። 24 ሽማግሌዎች አሉ፣ 4 እንስሶች አሉ። ሚሊየንስ ቢሊየንስ መላእክቶች ሁሉ ወድቀው ይሰግዱለታል። የሚገርም ነው። ሁሉም ቅዱስ እያሉ ሁሉም ይዘምሩለታል፣ ይቀኙለታል። ሰማያት ያሉ ቅዱሳን ሁሉ ለሱ ክብር ያመጣሉ። በምድር ላይ ያሉ ፍጥረታት በሙሉ የሰው ልጅ እንደገና የእንስሳ እንደገና በዱር ውስጥ ያሉ በባህር ውስጥ ያሉ እግዚአብሔር አምላክ ደግሞ እነዚህ ሁሉ ፈጥረዋል። እነዚህ ሁሉ ስጦታ ናቸው። ለማን? ምድርን ለሰው ሰጣት ይላል። የሚገርም ነው። ያልሰጠን ነገር የለም። በምድር ላይ ያለው ሀብት፣ በምድር ላይ ያለው ወርቅ፣ በምድር ላይ ያለው ማዕድን፣ በምድር ላይ ያለው ተፈጥሮ፣ በምድር ላይ ያለው እነዚህ ማዕድናት ሁሉ በተራሮች ውስጥ የሚገኙ በወንዞች ውስጥ የሚገኙት እንደገና ደግሞ በሜዳ ውስጥ የሚገኙ እንደገና ደግሞ በምድር በታች የሚገኙ ነዳጆችና እነዚህ ሁሉ ጋዞች፣ እነዚህ ሁሉ እንቆችና በጣም አልማዞችና ወርቆች፣ ዳይመንዶች በሙሉ ለሰው ልጆች ስጦታ አድርጎ ነው የሰጠን። ግን እግዚአብሔር ከሁሉ በላይ የሆነው ስጦታ ነው የሰጠን። ከሁሉ በላይ የሆነው ስጦታ ግን የማይለወጥ ስጦታ ነው። በምንም ልትለውጡት የማትችሉ ስጦታ ነው። በጣም የማይገኝ ስጦታ ነው። እርሱም ደግሞ ኢየሱስ ክርስቶስ ነው። አሜን። ጌታ ኢየሱስ ይባረክ። ኢየሱስ ክርስቶስ ሃይማኖት አይደለም፣ ሕይወት ነው። ኢየሱስ ክርስቶስ ስጦታ ነው። እግዚአብሔር የሰጠን የልጁ እግዚአብሔር ዓለማትን ሁሉ የፈጠረበት ነው። ዓለማትን ሁሉ የፈጠረው በማን ነው? በልጁ በኢየሱስ ክርስቶስ እንደፈጠረው መጽሐፍ ቅዱሳችን ይናገራል። ምክንያቱም ካለሱ ማንም የፈጠረ የለም። በኢየሱስ ክርስቶስ በኩል ግን ሁሉም ፈጠረ ይላል መጽሐፍ ቅዱሳችን በዕብራውያን መጽሐፍ ላይ ምዕራፍ 1 ላይ ሲናገር ዓለማትን እንዴት እንደፈጠራቸው ይናገርና ብዙ ዓለማት ተፈጥረው እንደነበረ ግን ይሄን ዓለም ደግሞ ሲፈጥረው ደግሞ በማን ፈጠረው ይላል? በልጁ በኢየሱስ ክርስቶስ። ሃሌሉያ።
የጌታ ስም የተባረከ ይሁን። ስለዚህ ሁላችን በእግዚአብሔር ልጅ በኢየሱስ ክርስቶስ የተፈጠርነን። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሥላሴ አንድ አምላክ እናምናለን። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ማንን? ክርስቶስን ደግሞ ዓለማትን በፈጠረበት በማን? በልጁ በኢየሱስ ክርስቶስ በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ! ኢየሱስ ክርስቶስ ዓለማትን ሁሉ እግዚአብሔር የፈጠረበት ነው። ማን? ኢየሱስ። እንዲያውም ጌታ ኢየሱስ በምሳሌ ምዕራፍ 8 ላይ ሲናገር እንዲያውም እኔ ሰማይና ምድር ሲፈጥር ከአባቴ ጋር ዋና ሰራተኛ ነበርኩ ብሎ ይናገራል። በምሳሌ የሚገርም ነው። ሚስጥር ነው። በዘመናት ተሰውሮ የነበረ ሚስጥር የተባለው ዛሬ ግን በመንፈስ ቅዱስ ለእኛ ተገልጦልናል። ጥበብ የሆነው ክርስቶስ ነው። በዘመናት ጥበብ እየተባለ ይነገር የነበረው ወገኖቼ ሆይ የተሰወረ ሀብት፣ የተሰወረ ጥበብ የነበረው በዘመናት ተሰውሮ የነበረው ለእኛ ግን ይላል ሐዋርያ ጳውሎስ፣ ለእኛ ግን በመንፈስ ቅዱስ ተገለጠልን። የጌታ ስም የተባረከ ይሁን እና ምን ይላል? ጥበብ ከቀይ ዕንቁ ትበልጣለች ብሎ ይናገራል። ምን ለማለት ፈልገው ነው? ንግግር ነው አይደለም። ክርስቶስ ነው ከሁሉ ይበልጣል ለማለት ነው የሚናገረው ጠቢቡ ሰለሞን። ከሁሉ ይበላ እግዚአብሔር ጥበብንና እውቀትን ማስተዋልና ብልጽግናን ለንጉሥ ለዳዊት ልጅ ለንጉሥ ሰለሞን ሰጥቶ ስለነበረ ይሄን በጥበብ ይናገር ነበር። ስለ መሲሁ ነው የሚናገረው። ስለዚህ ነው ምሳሌ ሲናገር ምዕራፍ 8 ላይ ከቁጥር 22 ጀምሮ እስከ 36 ላይ ስታነቡት በቤታችሁ ታነቡታላችሁ። ረዥም ነው ግን እኔ በሱ ዘንድ ሁሉን ሲፈጥር አብሬው ሰራተኛ ነበርኩኝ። እኔ ራሴ ሰራተኛ ነበርኩኝ። ዋ! እኛን ሲሰራ አብሮ ነበረ። ሰማይን ሲሰራ አብሮ ነበረ። የሚገርም ነው። ምድርን ሜዳውን ይላል ቁጥር 26 ላይ ሲናገር እንደዚህ ይላል። ቁጥር 25 ላይ ምድሪቱም ሜዳዋን ገና ሳይፈጠር የመጀመሪያው ዓለምን አፈር። አይገርማችሁም? ዓለም ሳይፈጠር ዓለምን ሁሉ ሲፈጥር ነበረ። ይሄ ብቻ አይደለም፣ የመጀመሪያውን የዓለምን አፈር ብሎ ይናገራል። እኛ ከምንድን ነው የመጣ ነው? ከደስት ነው የመጣ ነው፣ ከአፈር ነው የመጣ ነው። ያንን አፈር ምን አደረገው? ጭቃ አደረገውን፣ አቦካውና እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር የፈጠረው ስንት ነው? አንድ ሰው ነው። አንድ አዳምን ፈጠረ። እኛን በዛ ውስጥ ነበረ ያየን። ጌታ ይመስገን። ከዛ በኋላ በመዋለ ሂሳብ ወደዚህ ምድር በዛን ማለት ነው። ጌታ ይመስገን። ዛሬ 7 ቢሊዮን ህዝብ እንዳለ ይነገራል። ሰማያችን በዘረጋ ጊዜ እኔ አብሬ ነበርኩኝ። በቀላት ፊት እነሆ ክበብን በደነቀ ጊዜ፣ ደመናት በላይ ባዘጋጀ ጊዜ፣ የቀላይ ምንጮች ባጸና ጊዜ፣ ለባህር ዳርቻ በወሰነ ጊዜ፣ ውሃ ከትእዛዝ እንዳያልፉ የምድር መሰረት በመሰረተ ጊዜ፣ በዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ዕለት ዕለት ደስ አሰኘው ነበርኩ፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ። ደስታዬም በምድሩ ተድላዬ በሰው ልጆች ነበር። የሚገርም ነው። እነሆ የሚሰማኝ እነሆ ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚገባ የሚተጋ የደጆችን መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛል፣ ከእግዚአብሔር ሞገስን ያገኛል። እኔን ያጣ ሕይወትን ያጣል። ምክንያቱም እኔን ያጣ ራሱን ይጎዳል፣ የሚጠላይ ሁሉ ሞትን ይመርጣል አለ ጌታ ኢየሱስ ክርስቶስ። ወገኖቼ ሆይ እነሆ ከጥንት ጀምሮ ከአባቱ ጋር ሲሰራ የነበረ ከመንፈስ ቅዱስ ጋር ሲሰራ የነበረ አምላክ ነው። ስለዚህ ነው አይሁዳውያን ግራ የገባቸው። እነሆ ይሄ ሰው መጽሐፍትን ሳያውቅ እንዴት ይህን ሁሉ ይናገራል ይላሉ። አምላክ ሁሉን ያውቃል። ጌታ ኢየሱስ ሁሉን ያውቃል። አንድ ሰው ወደ ተሰበሰበው ሕዝብ መጣና አየው። አንድ ሰው ነው ያየው እና ናትናኤል ይባላል ይሄ ሰው። እነሆ እውነት እላቸዋለሁ በእስራኤል ተንኮል የሌለበት እንደዚህ አይነት ሰው አላየሁም አለ። እንዴ የት ታውቀኛለህ አለው። አየህ እግዚአብሔር ካልሆነ በስተቀር የሰውን ልብ የሚያውቅ ሰው ሊያውቅ አይችልም። ስለዚህ ነው ጌታ ኢየሱስ እነሆ ከበለስ በታች ሳለ አየው። እኔን ስትፈልግ ሪሰርች ስታደርግ የእግዚአብሔርን ቃል ስታጠና ስለ መሲሁ ስታጠና ነበር አለ ከልጅነት ጀምሮ። እኔን ግን እነሆ አይቼሃለዋል፣ ቀድሜ አይቼሃለሁ እና ተንኮል የሌለበት ሰው ሃሌሉያ መሰከረለት። አንተ ጌታዬና አምላኬ ብሎ ሰገደለት። በዚህ ነው የምትደነቀው። ገና ሰማያት ሲከፈት የሰው ልጅ ነው ቅዱሳን መላእክቶች ታጅቦ ሲመጣ ክብሬን ታያለህ ብሎ ሲናገረው እናያለን። ይሄን የምታውቁት ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 50 እና 51 52 ማንበብ ትችላላችሁ፣ ታገኙታላችሁ ይህን ታሪክ። ጌታ ይመስገን። ስለዚህ ልነግራችሁ የፈለኳችሁ እግዚአብሔር ስጦታ የሰጠን አንድ ስጦታ አለ፣ ትልቅ ስጦታ። ሃሌሉያ! እግዚአብሔር ቤት ስለሰጠን፣ መኪና ስለሰጠን፣ ትዳር ልጆች ስለሰጠን ትልቅ ስጦታ ነው። እውነት ነው። ግን እግዚአብሔር ወዳጅ የሚሰጠን ስጦታ አድርገው፣ ገንዘብ ይሰጠናል ስጦታ አድርገው የማይሰጠን የለም። ተምረንም ዲግሪ፣ ማስትሬት ዲግሪ፣ ፒኤችዲ ሳይንሲስት እንሆናለን፣ የሀገር መሪዎች እንሆናለን። ስጦታዎች ይሰጠናል። ጸጋ ስጦታዎች የሚባለው፣ ተፈጥሮ ስጦታዎች የሚባሉ፣ ችሎት፣ ይሄ የዳኝነት፣ እንደገና አስተዳደርነት፣ እንደገና ደግሞ የጄኔራል፣ እንደገና ተዋጊነት፣ አዋጊነት፣ እንደዚህ
አይነት ስጦታዎች ናቸው። እግዚአብሔር ለሰው ልጆች በተፈጥሮም ይሰጣል። እንደገና የጸጋ ስጦታ የሚባል አለ ደግሞ መንፈስ ቅዱስ የሚሰጠን በእኛ ውስጥ አድሮ እግዚአብሔርን ስናውቅና ዳግመኛ ስንወለድ እግዚአብሔር በእኛ ውስጥ ስጦታዎች፣ ብዙ ስጦታዎች ይሰጠናል። ከሁሉ በላይ የሆነውን ስጦታ ግን የሰጠን ኢየሱስ ክርስቶስን ነው። መጽሐፍ እንደዛ ነው የሚለው። ወንድ ልጅ ተሰጥቶናል ነው የሚለው። ዋ ምን አይነት ወንድ ነው ቢባል ይሄ እውነተኛ ስጦታ ነው፣ የእግዚአብሔር ስጦታ። ይሄ ወንድ የመጣው ወደዚህ ዓለም ወገኖቼ ሆይ እኔና እናንተ ሰላም አተን ነበር፣ ሰላም ሊሰጠን መጣ። አንደኛ። ሁለተኛ ምን ሊሰጠን መጣ? እነሆ እረፍት ሊሰጠን መጣ። እነሆም ደግሞ ምን የጎደለናል? ደስታ ከሰው ልጆች የጎደለ ነው። በኃጢአት ምክንያት ሰው ሁሉ ጎሎታል። ስለዚህ ደስታ ሊሰጠን መጣ። ከዛስ አራተኛ ሕይወትን ሊሰጠን መጣ። ዋው እግዚአብሔር ይህን ስጦታን የሰጠን ማንን? ኢየሱስ ክርስቶስ የእኛ ሰላም ነው። አሜን። መጽሐፍ ቅዱሳችን ሲናገር ለሰላሙ ፍጻሜ የለውም። ወገኖቼ ወይ ሰው ሰላም ከሌለው ሀብት ኑሯችሁ ተቃንቶ ሁሉ ነገር ኑሯችሁ፣ ትዳር፣ ልጆቻችሁ፣ ሀብት ኑሯችሁ፣ ቢዝነሳችሁ ተምራችሁ ሁሉ ነገር ኑሮ ሰላም ከሌለ በቤት ምን ዋጋ አለው? ሰላም ግን ሲመጣ ወገኖቼ ያረጋጋቸዋል። ሁሉ ነገር ባይኖር ሰላም ካላችሁ እኮ የተጠበቀ ነው። መጽሐፍ ቅዱሳችን ሲናገር አይምሮ ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሀሳባችሁን በክርስቶስ ኢየሱስ ይጠብቀዋል ይላል። ይሄ ሰላም ወገኖቼ የማያልቅ ነው። ይሄ ሰላም አይምሯችን፣ ልባችን ሁሉ የሚይዝ ነው። ይሄ ሰላም ወገኖቼ ወይ ከሁሉ ይበልጣል። ይሄ ሰላም ያረጋጋናል። ይሄ ሰላም ወገኖቼ በምድር ላይ ደስ ብሎ እንድንኖር የሚያደርገን ነው። ሰው ሰላም ከሌለው፣ ሰላም ከራሱ ከሌለው፣ ከሰው ጋር ከሌለው፣ ከእግዚአብሔር ጋር ከሌለው እንዴት ከባድ ነው በዚህ ምድር ላይ መኖር። ስለዚህ እግዚአብሔር ሰላም ስላጣን ለሰላሙ ፍጻሜ የሌለውን የሰላሙን አለቃ ኢየሱስን ላከልን። ጌታ ይባረክ። በዚህ ስጦታችንን እናመሰግናለን። ሁለተኛ ደግሞ እርካታ ነው። የሚያረካ ማን ነው? ክርስቶስ ነው። ሳቲስፋክሽን በልታችሁ ጠጣችሁ በቃ ትዳር መስረታችሁ ሁሉ ነገር ሰው ሁሉ ገንዘቡን የሚፈልገው ለምንድን ነው? ሳቲስፋክሽን ለማግኘት ነው። ግን ሳቲስፋክሽን ዝም ብሎ አይገኝም። እርካታ የሚገኘው እነሆ የህይወትን መንፈስ ወይም ኢየሱስ የሚሰጠንን መንፈስ እንጠጣ ነው። ለዛ ነው መጽሐፍ ሲናገር ሐዋርያ ዮሐንስ ወንጌል ምዕራፍ 7:37 ላይ ሲናገር ማንም የተጠማ ቢኖር ወደ እኔ ይምጣ፣ እኔ ምን አደርገዋለሁ አለ፣ በእኔ የሚያምን መጽሐፍ እንዳለ በሆዱ የህይወት ውሃ ወንዝ ይፈልቃል ይላል። እንደገና አንዲት ሳምራዊ ሴት ነበረች፣ ትዝ ይላችሁ እንደሆነ ምዕራፍ 4 ላይ ዮሐንስ ወንጌል ላይ እና 6 ባሎች ነበሯት። አሁን 7ኛ ይዛለች። እንደገና ደግሞ በኪዳን ያልሆነ ግን ውሃ ልትቀዳ መጣች። ጌታ ኢየሱስ ውሃ ስጭኛል። እንዴት ታነጋግረኛለህ? አንተ እኮ አይሁዳዊ፣ እኔ ሳምራዊ አንነጋገርም አለች። ውሃ ስጭኝ የሚልሽን ብታውቂ እሱ የህይወትን ውሃ የሚያረካ ውሃ የሚያረካሽን ነገር ይሰጥሽ ነበር። እሱን ውሃ ስጠኝ አለችው። ባልሽን ጠርተሽ ነይ። ባል የለኝም፣ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ጊዜያዊ ነው ሲላት የልቤን የነገረኝ ብላ ሳምራውያኖችን ሁሉ ሄዳ ከተማዋን አነጋገረች። መጡ። አሁን አንቺ ስለነገርሽን አይደለም፣ እሱ እውነት የዓለም መድኃኒት ነዋል። እሷም ረካች። አያችሁ፣ የህይወት ምንጭ የሆነው ክርስቶስ ወገኖች ወደ እኛ ህይወት ሲመጣ የነፍሳችን ክፍል ያገኛታል። ያን ጊዜ እንረካለን፣ እንጠግባለን። ጌታ ይባረክ። ሶስተኛ ይሄ የጠፋብን ነው፣ ሁላችንም እናውቃለን። እና ደስታ የተባለ ነገር ወገኖቼ፣ የእግዚአብሔር ደስታና የሰው ደስታ ይለያያል። በገንዘብ የምታገኝ ደስታ ጊዜያዊ ነው ወገኖቼ። በምድር ላይ የምናገኘው ማንኛውም ነገር ሁሉ ጊዜያዊ ነው። ነገር ግን እግዚአብሔር የሚሰጠን ግን ዘላለማዊ ነው። የሚገርማችሁ ነገር በሉቃስ ምዕራፍ 2 ላይ እነሆ መላእክቶች ናቸው የተናገሩት። ይሄን ደግሞ መላእክቶች ጌታ ኢየሱስ ክርስቶስ በቤተልሔም እንደተወለደ በተናገሩ ጊዜ ለእረኞች እንደዚህ ያሏቸው። መጽሐፍ ሲናገር እንደዚህ ይላል። ክብር ለኢየሱስ ይሁን። ምዕራፍ 2 ላይ ከቁጥር 10 እንደዚህ ይላል። እነሆ የእግዚአብሔር መላእክቶች እነሆ የጌታ ክብር በዙሪያቸው ስላበራ በእረኞች መካከል ነው፣ ታላቅ ፍርሃት ፈሩ ይላል። እረኞች መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ እንደሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገት ብዙ የሰማይ ሰራዊት ከመላእክቱ ጋር ነበሩ፣ እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ይሁን አሉ ይላል። ስለዚህ ምን አሏቸው? እነሆ ታላቅ ለሕዝብ ሁሉ የሚሆን ታላቅ የምስራች ደስታ የሆነ ሃሌሉያ! የምን አይነት ደስታ ነው ወካችሁ! በዳዊት ከተማ በቤተልሔም ማለት ነው። በዛም የምስራች እነግራችኋለሁ ዛሬ ታላቅ ለሕዝቡ ሁሉ የሚሆን ምን ለሕዝቡ ሁሉ የሚሆን ለአንድ ሰው የሚሆን አይደለም፣ ለሕዝቡ ሁሉ የሚሆን፣ ለኢትዮጵያ ሁሉ የሚሆን፣ ለኤርትራ ሁሉ የሚሆን፣ ለአፍሪካ ሁሉ የሚሆን፣ ለአውስትራሊያ፣ ለአሜሪካ፣ ለካናዳ፣ ለኢሮፕ፣ ለዓለም ሁሉ የሚሆን ታላቅ ደስታ ማን? ክርስቶስ ተወለደ። ጌታ ይባረክ። በዚህ ደስታ ወገኖቼ ሆይ እነሆ እግዚአብሔር እንድንደሰትበት ደስ እንዲለን እግዚአብሔር እንድናመሰግንበት ይፈልጋል። ይሄ የእግዚአብሔር ደስታ ኃይላችን ነው። የእግዚአብሔር ደስታ ኃይላችሁ ነው ይላል መጽሐፍ ሲናገር። ይሄ ደስታ የሌለው ሰው ከባድ ነው። እንዴት ይኖራል? ሰው ለደስታ ነው የተፈጠረው። ሰው ለበጎነት ነው የተፈጠረው። ሰው ለመልካምነት ነው
የተፈጠረው። እግዚአብሔር ሲፈጥረው ወገኖቼ ሆይ ሰውን እነሆ በምሳሌው ፈጠረው ይላል። ለደስታ ነው የተፈጠረው። ገነት የተባለ ነገር አዘጋጀለት። ገነት የተባለ ፓላስ፣ ሁሉ ነገር የተሟላው ነገር ግን ሰው በኃጢአቱ ምክንያት ከዛ ወጣ። አሁን እንደገና ሁለተኛ ገነትን ጌታ በሰማይ አዘጋጀ። በምድር ነበር፣ አሁን ግን በሰማይ ያዘጋጀለት የደስታ ዓለም ነው። የደስታ እነሆ መንግሥተ ሰማያት የደስታ ዓለም ነው። የሐዘን ዓለም አይደለም። ሞት የሌለበት፣ ሐዘን የሌለበት፣ ጨለማ የሌለበት፣ ሐዘን ጦርነት የሌለበት፣ መለያየት የሌለበት፣ አድመኝነት የሌለበት፣ እነዚህ ሁሉ ደስታን የሚወስዱ ናቸው። ግን ደስታ የተሞላበት የፍቅር ዓለም ነው። ሁላችን አንድ እንሆናለን። አብረን በአባታችን ፊት እንቀርባለን። እናመሰግን፣ አንድ ሆነን ጌታን እናመሰግነዋለን። እነሆ ፍቅር አለ በዛ፣ ሰላም አለ በዛ፣ እርካታ አለ በዛ፣ መያያዝ አለ። እግዚአብሔር እነሆ ያን ታላቅ ደስታ ልንጠግብ ወይም ደግሞ ወደዛ ታላቅ ደስታ ክብር ውስጥ ልንገባ እግዚአብሔር በልጁ በኢየሱስ ክርስቶስ ጠርቶናል። ዛሬ ይህን ደስታ ላጣችሁ ወንድሞቼ እናቶቼ፣ በዓለም ዙሪያ እነሆ ግራ የገባችሁ ወንድሞቼ እህቶቼ፣ በክርስቶስ ኢየሱስ ስም እመኑ። ይሄን እግዚአብሔር ደስታ ዛሬም በልባችሁ ያፈሰዋል። አሜን። የመንፈስ ቅዱስ ደስታ በመንፈስ ቅዱስ በልባችን ያፈሰዋል ይላል መጽሐፍ ቅዱስ ሲናገር። የእግዚአብሔር ደስታ የሚፈሰው ወይም ደግሞ የመንፈስ ቅዱስ እሳት የመንፈስ ቅዱስ ነው። የእግዚአብሔር ደስታ በውስጣችን የሚፈሰው ሐዋርያ ጳውሎስ ሲናገር በሮሜ ምዕራፍ 5 ላይ የሚናገር ቃል አለና እንደዚህ ብሎ ይናገራል። በመንፈስ ቅዱስ ነው ስለፈሰሰልን ተስፋው አያሳፍረንም ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ክብር ለጌታ ኢየሱስ ይሁን። ሃሌሉያ። እንደዚህ ይላል ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። የእግዚአብሔር ፍቅር፣ የእግዚአብሔር ደስታ፣ የእግዚአብሔር ሰላም የሚፈሰው በልባችን ወገኖቼ የምንቀበለው እነሆ በመንፈስ ቅዱስ አማካይነት ሲፈስ ወገኖቼ ወይ ነፍሳችን ሐሴት ታደርጋል። ነፍሳችን ደስታ ስትጠግብ ወገኖቼ እርካታ፣ ሁሉ ነገር የተሟላ ይሆናል። ስለዚህ ታላቅ ደስታ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ እነሆ አመስግኑ፣ በሁሉም አመስግኑ፣ እንደገና ጸልዩ ይላል መጽሐፍ ቅዱስ ሲናገር ምዕራፍ 5 ቁጥር 15 ላይ 22 ላይ ታገኙታላችሁ። ተሰሎንቄ ምዕራፍ 1 ላይ ምዕራፍ 5 ላይ አንደኛው ተሰሎንቄ ምዕራፍ 5 ቁጥር 20 16 17 18 የምታቀኙት ሁል ጊዜ ጸልዩ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ሁል ጊዜ ደስ ይበላችሁ ሳታቋርጡ። ይሄ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። የመጨረሻው ህይወት ነው። እግዚአብሔር ከሁሉ በላይ የሰጠ ምንድነው? ህይወት ነው። ጌታ ኢየሱስ በሐዋርያት ሥራ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሲናገር ሌባው ሊያርድና ሊያጠፋ መጣ። በዚህ ዓለም ያለ ገዢ የሚባል አለ። ማን ነው? ዲያብሎስ ነው። እሱ ለሰው ልጆች ሰላምና ደስታ አይሰጥም። አሁን የነገርኳቸው እርካታ አይሰጥም፣ ሰላምም አይሰጥም፣ ደስታም አይሰጥም። ሰዎችን ገንዘብ ሊሰጣቸው ማቴሪያል ሊሰጣቸው ይችላል፣ አያረካም። የሚያረካውን ግን የሚሰጠው የእግዚአብሔር ልጅ ስጦታ የሆነው ክርስቶስ ነው። እሱ ሲመጣ ደግሞ ወደና ወደ እናንተ እኔ የመጣሁት አለ፣ ሌባው እንደመጣው አይደለም፣ እኔ የመጣሁት ግን ህይወት ልሰጣችሁና እንዲበዛላችሁ ማልቲፕላይ እንዲሆን። በዛ ህይወት የእግዚአብሔር አይነት ህይወት ዘዊ ማለት በግሪክ ቋንቋ ህይወት ማለት ነው። ህይወት ማለት የእግዚአብሔር አይነት ህይወት ማለት ነው። የሰው ህይወት እንዳለ የአኒማል ህይወት አለ። የማናቃቸው ብዙ አኒማሎች አሉ። የነሱ ህይወት ስላላቸው ሰው ህይወት ስላለው እኮ ነው ሲኦል የሚጮኸው የሚያለቅሰው። ወገኖቼ ሆይ ይሄ ህይወት እግዚአብሔር ሰጠን ግን የተተረፈረፈ የደስታ ህይወት ነው። እሱን እግዚአብሔር በልጁ በኢየሱስ ክርስቶስ በማመን ሰጥቶናል። ጌታ ይባርክ። ይሄን ህይወት እንድናገኝ እግዚአብሔር ፈቃዱ ነው። ለሰው ልጆች ሁሉ እግዚአብሔር ይሄን ስጦታ ሰጥቷል። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 3 16 ላይ ሲናገር እንደዚህ ይላል፣ በእሱ የሚያምን ሁሉ የዘላለም ህይወት እንዲያገኝ እንዳይጠፋ እግዚአብሔር ዓለማትን ሁሉ እንዲሁ ወዷል። ዓለምን ሁሉ አንተን እንዲሁ አንቺን እንዲሁ ወዷል። ምን አድርገው? እንዲሁ ይሄን ህይወት እንድናገኝ በማመን በክርስቶስ ኢየሱስ በማመን በመስቀል ላይ በተሰራው ስራ ብናመን ጌታ ኢየሱስ ክርስቶስን ብንቀበለው እሱ ህይወት ይሆነናል። ሃይማኖት አይደለም። ሃይማኖትም አለን ግን ህይወት ነው የጠፋው። ህይወት ሲገባ ክርስቶስ ሲገባ ሰላም እናገኛለን፣ ደስታ እናገኛለን፣ እርካታ እናገኛለን። ሃሌሉያ። አይምሮ ሁሉ የሚያልፍ የእግዚአብሔር ሰላም በእርሱ የሚያምን ሁሉ ለዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል። ዓለም በልጁ እንዲድን እንጂ ዓለምን እንዲፈርድ እግዚአብሔር ወደ ዓለም አላከውም። ዓለም እንዲፈርድ ወደ ዓለም አላከውም። በእርሱ የሚያምን እነሆ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ብርሃን ወደ ዓለም መጣ ይላል። ሰዎች ክፉ ስለሆኑ ከብርሃን ይልቅ ጨለማን ወደዱ ይላል። እግዚአብሔር ልጅ ኢየሱስ ክርስቶስ ወደኛ ሲመጣ ጨለማችንን አበራው፣ ህይወትን ሰጠን። ከእሱ ጋር ደግሞ ለዘላለም እንድንኖር ይሄን ስጦታ እግዚአብሔር በክርስቶስ ኢየሱስ ሰጥቶናል። እንኳን ደስ አላችሁ። ይሄን ሰላም፣ ይሄን ደስታ፣ ይሄን እርካታ፣ ይሄን ህይወት በክርስቶስ ኢየሱስ ተቀበሉ። ነው ጌታ ኢየሱስ ያላችሁ ወንድሞቼ እህቶቼ እንኳን አደረሳችሁ። ሃፒ ሜሪ ክሪስማስ ኤንድ ሃፒ ኒው ይር። ጋድ ብሌስ ኤቭሪዋን። ታንክ ዩ። ሲባይ